ባላችሁበት ሰላምታዬ ይድረሳችሁ። የሁል ጊዜ ምርጫችሁ ጨፌ ሚዲያ ተጀምሯል። የዕለቱን ዜና ይዤላችሁ የቀረብኩት እኔ ሄርሜላ ኢሳያስ ነኝ። በቅድሚያ ከሀገር ውስጥ ወዳገኘናቸው ዜናዎች እናልፋለን። በዛሬው ዕለት የጨፌ ህብረት ስራ ማህበር ፕሬዝዳንት አቶ ሰኚ ኢዴሹ በቡርቃ ባዩ ትምህርት ቤት ተገኝተው ጉብኝት አደረጉ። በጉብኝታቸው የትምህርት ቤቱን የግንባታ ሁኔታ ቃኝተዋል። በትላንትናው ዕለት ከንፋስ ስልክ ላፍቶ ክፍለ ከተማ አስተዳደሮች የጨፌ ህብረት ስራ ማህበርን ጉብኝት አደረጉ። የተቋሙን ዋና ቢሮ፣ የጨፌ ህብረት ስራ ማህበር ስቱዲዮና የቡናና የእህል መጋዘኖች ላይም ጉብኝት አድርገዋል። በጉብኝታቸውም አስተዳደሮቹ በህብረት ስራ ማህበሩ እየተሰሩ ያሉ ልማታዊ ስራዎችን በማድነቅ ከዚህ የበለጠ እንዲሰራና የጋራ ጠላታችን ድህነትን ተባብሮ የመቅረፍ ኃላፊነቱን ይወጣ ሲሉ አሳስበዋል። የጨፌ ህብረት ስራ ማህበር ፕሬዝዳንት አቶ ሰኚ ኢዴሹ ማህበራችን ለ3 ዓመታት የሰራው ስራ በማህበረሰቡና በመንግስት ታላቅ እውቅናን አግኝቷል። ወደፊት ደግሞ በተቋማችን የዱቄት ፋብሪካ ግንባታና የተለያዩ ግብዓቶችን ወደ ውጭ ሀገር ለመላክ ወደ ሀገር ውስጥም ለማስገባት ዝግጅቱን አጠናቋል ብለዋል። አክለውም ድህነት የሁላችንም ጠላት ነው፣ ተጋግዘን ለሀገር እድገት እንስራ በማለት መልእክታቸውን አስተላልፈዋል። መንግስት ሸኔ እያለ ከሚጠራው ራሱን የኦሮሞ ነጻነት ሰራዊት የሚለው ታጣቂ ቡድን ጋር ሁለተኛው ዙር የሰላም ድርድር እየተካሄደ መሆኑን ለመጀመሪያ ጊዜ ይፋዊ ማረጋገጫ ሰጥቷል። የሰላም ድርድሩ እየተካሄደ መሆኑን ማረጋገጫ የሰጠው ዛሬ በውጭ ጉዳይ ሚኒስቴር በኩል በሰጠው መግለጫ ነው። ባለፉት ቀናት የዲፕሎማቲክ ምንጮች በታንዛኒያ ዳሬ ሰላም ኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት የሰላም ድርድር ላይ እንደተቀመጡ፣ በዚሁ የሰላም ድርድሩ ላይ የታጣቂ ቡድን አመራሮች ጃልመሮ ደሪባና ጃል ገመቹ አቦይ ወደ ዳሬ ሰላም እንዲሄዱ ተደርገው ድርድሩን እየተካፈሉ እንደሆነ መነገሩ አይዘነጋም። የኦሮሞ ነጻነት ሰራዊትን በይፋዊ መግለጫ ድርድሩን በተመለከተ ምንም ሳይባል የቀረው ጃልመሮ ደሪባና ዳልገመቹ አቦይ ደህንነታቸው ተጠብቆ ወደ ድርድሩ ስፍራ እንዲደርሱ በማሰብ መሆኑን አሳውቆ ነበር። ታጣቂ ቡድኑ በኦሮሚያ ክልል ላለው ግጭት ሰላማዊና ፖለቲካዊ እልባት ለማግኘት ቁርጠኛ መሆኑንም አሳውቆ የሰላም ድርድሩ ሲጠናቀቅ ተጨማሪ መረጃዎችን እንደሚሰጥ ይፋ አድርጓል። ወደ ቴክኒክና ሙያ የመግቢያ ነጥብ በትላንትናው ዕለት ይፋ ተደርጓል። ከባለፈው ዓመት ጀምሮ ተግባራዊ እየተደረገ ባለው አዲሱ የትምህርትና የስልጠና ፖሊሲ መሰረት ከዚህ ቀደም እስከ ደረጃ 5 ብቻ ተገድቦ የነበረው የቴክኒክና ሙያ ስልጠና እድገት መሰላል እስከ ደረጃ 8 ድረስ እንዲሆን ተደርጓል። አዲሱ ፖሊሲ ደረጃ 6ን ከመጀመሪያ ዲግሪ፣ ደረጃ 7ን ከማስተርስ እንዲሁም ደረጃ 8ን ከዶክትሬት ዲግሪ ትይዩ እንዲሆን አድርጓል። በዚህ ዓመት የከፍተኛ ትምህርት መግቢያ ነጥብ ያመጡ ተማሪዎች ወደ ቴክኒክና ሙያ መግባት ቢፈልጉ በደረጃ 6 ገብተው መሰልጠን ይችላሉ። የ2016 የስልጠና ዘመን የተዘጋጀው መቁረጫ ነጥብ የ2015 ትምህርትና የ2014 ዓ.ም የትምህርት ዘመን የ12ኛ ክፍል ማጠቃለያ ፈተና የወሰዱ ተማሪዎች ላይ ተግባራዊ ይሆናል ተብሏል። የ2014 ዓ.ም በፊት ለነበሩ የ12ኛ ክፍል ተፈታኞች ደግሞ በስልጠና ዘመኑ በነበረው የመቁረጫ ነጥብ መሰረት ይስተናገዳሉ ተብሏል። መረጃው የስራና የክህሎት ሚኒስቴር ነው። ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከቀሪ የጨፌ ፕሮግራሞቻችን ጋር መልካም ቆይታ